ሰላም የቻናሌ ውድ እና ፍቅር የሆናችሁ ሰዎች እንዴት ናችሁ? አለው ዛሬ በፓርት 5 ክፍላችን ዛሬ የምናየው ኢሜጅን እንዴት ዌብ ላይ እንዴት እንደምናስገባ ነው ማለት ነው የምናየው። ሻውን ቀጥታ ታይትል ጻፍ። ታይትል ላይ ፓርት 5 ብዬ ልጻፍ። ከዛ ታጉ ኢኤምጂ አድርገን እንዘጋና ታጉ ኢኤምጂ አድርገን እንዲያርገን እንዘጋለን። ከዛ እንመጣና ኤስአርሲ እናደርጋለን እንዲህ ማለት ነው። በነገራችን ላይ አዲስ የሆናችሁ ቤተሰብ መሆን እንዳትረሱ። ከዚህም በፊት የነበሩትን ክፍሎች ኮርሶች ገብታችሁ በማየት ማወቅ ትችላላችሁ። እዚህ ጋር ኢሜጅ ስለ ኢሜጅ አንዳንድ ነገሮች ግር እንዳይላችሁ የመጀመሪያዎቹን ፓርቶች ገብታችሁ ሻውን እዚህ ጋር ማስገባት የፈለግነው ኢሜጅ አለ። እና ስለ አፕሊኬሽኑ ፕሌይ ስቶር ላይ ታገኙታላችሁ። ስለ አፕሊኬሽኑ ማወቅ ከፈለጋችሁ ፓርት 1 ላይ ያለውን ስለ አፕሊኬሽኑ የሚናገረውን ትምህርት ማየት ትችላላችሁ። አሁን ምን እናደርጋለን? እዚችን መጣና እዚህ ጋር እንደምታዩት ኢሜጆቹን ኢምፖርት አድርጌያለሁ፣ ላው ላይ አስገብቻለሁ። እዚህ ጋር ፋይል ክሬት አድርጌላችኋለሁ። እሱን ክሬት ለማድረግ ኢሜጅ እዚች ጋር ነካና ኢምፖርት ፋይል የሚለውን ከፋይል ውስጥ የፈለጋችሁትን ኢሜጅ ታመጣላችሁ ማለት ነው። አሁን HGPG የሚባል ፋይል አለኝ። ይሄ ፋይል ማለት ነው። ይሄ እንግዲህ የዩቲዩብ ቻናሌ ፕሮፋይል ፎቶ ነው። አሁን እናደርጋለን ቀጥታ እዛ ውስጥ ገብተን ይሄንን ስም እዛ ውስጥ እንጽፋለን ማለት ነው። HGPG የሚለውን ስም አውጥተን እዚች ጋር እንጽፋለን ማለት ነው። H.GPG የሚለውን ጻፍን። አሁን እንደምታዩት ረን ሳረገው እንደምታዩት ክሬት ሆኖልናል። እንደምታዩት ይሄውና ይሄ ክሬት ሆኗል። ሌላ ኢሜጅ ላይ ምን ማድረግ እንችላለን? ሄት መጻፍ እንችላለን። ዊድዝ መጻፍ እንችላለን። አሁን ዊድዙ በጣም ተለቀ። ዊድዙን እኩል ይሆናል እንዲያርጌ ዊድዙን 100 ፒክስል አድርግልኝ ብለው አሁን ረንስ አረገው አሳነስልኝ ማለት ነው። እንደምታዩት ሄትም አለ። ሄቱም 100 ፒክስል ብለው እንደምታዩት እንደዚህ አድርገን ኢሜጁን ዌባችን ላይ ማምጣት እንችላለን። ሌላው አሁን እንዲህ ስንነካው አንዳንድ ዌብሳይቶች እንዲህ ፎቶዎቹን ስትነኩ ሊንክ አላቸው። እንደዛ ሊንክ እንዲኖራችሁ ከፈለጋችሁ ደግሞ ምን ታደርጋላችሁ? ልክ ሲነኩ ማለት ነው ሊንክ እንዲኖራችሁ የምትፈልጉ ከሆነ ሲነኩ ወደ ሌላ ፔጅ እንዲወስዱ የምትፈልጉ ከሆነ እንታረጋላችሁ? እንዲህ ትመጡና እዚች ጋር
ኤ ብላችሁ ትጽፉና ከዛ እንዘጋለን። መዝጊያዋን እዚህ ጋር እናመጣና እንዲች መተን እንዲች እናረግና እዛ እዚች ጋር href ስለ ሊንክ ባለፈው ፓርት 4 ላይ ሳይቻችኋለሁ። እሱን ገብታችሁ ማየት ትችላላችሁ። እሱ ውስጥ ነው ያስገባሁት ማለት ነው። ኢሜጁን አርጌ ከዛ ምን እናረጋለን? ስትሪንግ እናረግና የዚችን ፋይል ይሄን ስም እንጽፋለን ማለት ነው። እዛ ቀጥታ የዚህኛውን ስም ሄደን እዛ ጋር እንጽፍለታለን ማለት ነው። እሺ እንጻፍለት hh.html ነው። እዛ አሁን ረን እናርገው። ረን አርጌ አሁን ሳረግ ቀጣዩን ፎቶን ስነካው ቀጣዩን ፔጅ ነካልኝ ማለት ነው። እንደምታዩት አሁን ቀጣዩ ፔጅ ላይም ፎቶዎችን ላርግ። አሁን እዚህ ጋር አሁን ሄድ ልጻፍ h1 div class course web div class channel ብዬ በጽፍ አሁን ከላይ ይሄ ተጽፏል። ይሄ ሲነካ ቀጣዩ ፔጅ ይወስዳል። ቀጣዩ ፔጅ ላይ ፎቶ እናስገባው። እኔ ቀድሞ የሚወስደው ፔጅ የቅድሙ ይሄ ነው ማለት ነው። ይሄ ነው ባዶ ፔጅ ነው። አሁን እዚህ ጋር ኢምፖርት አድርገን የነበርነውን ፎቶዎች እናስገባለት። ስሙን እንቀይራለን። እንደምንድነው የምንቀይረው? ለመጻፍ ቀለል እንዲለን ነው። ይሄን ቁጥር ወይም ሁሉ ቁጥር ከምንጽፍ ጄል አድርገው። ይሄንንም ይሄን ደግሞ ስሙን ለመቀየር እዚህ ጋር እንመጣና ሪኔም የሚለውን እንነካለን። ከዛ ይሄኛው ፓርት 4 ብዬ ልጻፍለት። ይሄኛው ደግሞ እሺ ይሄን ኬ ብዬ ልጻፍ። እዚህ ጋር በቃ ብዙ ሰዓት መፍጀት የለብንም። እሺ ኤል ብዬ ልጻፍ። አሁን የጻፍኩትን እነዚህን ፎቶዎች እዚህ ውስጥ እናስገባለን ማለት ነው። እሺ ቀጥታ ኤምኤች ብለን ቲቸር ግን በቃ አሁን በዚህ ውስጥ ነው ማለት ነው የምንጽፈው። ስማቸውን CRC አርገን እናረግና ስሙን እንጻፍ ማለት ነው። እሺ የፓርት 1 ይሄ ነው። አሁን LGPG የሚለውን ወስጄ እዛ ጽፋለሁ ማለት ነው። L.GPG እየጻፍኩ አሁን ረንስ አረገው። እንደምታዩት እዚህ ጋር መጥቷል፣ ግን በጣም ትልቅ ነው። ስለዚህ ሳይዙን ለመቀነስ ምን እናደርጋለን? ዊድዝ እንልና አርገን
100 ፒክስል እንለዋለን ማለት ነው። እንደምታዩት ቀንሶልኛል፣ ግን ትንሽ ቢጨምረው አሪፍ ነው። 200 አለመጠን አነሰች። በቃ አሁን ይሄን ጻፍኩ። ከዛ በኋላ ቀጣዩን ኢሜጆች ደግሞ ላስገባ። ኢሜጅ እናረግና እንዘጋለን። ከዛ ስፔስ አድርገን CRC ኢኳሊስቱ እናረግና ምን እንጽፋለን? ፓርት 2 የሚለውን ሄደን እናስገባለን ማለት ነው። የትኛው ነው ይሄ? KGPG የሚለውን እናስገባለን። ሄደን k.gpg የሚለውን ካስገባን እንደምታዩት ገብቷል፣ ግን በጣም ትልቅ ነው። ሳይዙን ለመቀነስ ምን እናደርጋለን? እዚች ጋር ጽፈን ዊድዝ እንላለን። ዊድዝ ኢኳልስ ቱ አሁንም ይችን 200 ፒክስል ለበላት። እንደምታዩት ሁለተኛው ይሄ ነው። ሁለተኛው ይሄ ነው። አሁን እንውጣና የቅድም ውስጥ እንሂድና አሁን ረን አረግን አይደል? ቀጥታ ይሄንን ኢሜጅ ስንነካው ወደ ቅድሙ ፔጅ ይወስደናል ማለት ነው። እንንካው። እንደምታዩት ስለ ኮርሶቹ ያስተምራል ማለት ነው። ያሳያል። ፓርት 1 ፓርት 2 ብሎ ያሳያል። በቀጣይ ቪዲዮ ደግሞ እንዴት ቪዲዮ ደግሞ እንዴት ኢምፖርት እንደምናደርግ እናያለን። ለዛሬ ግን እዚች ጋር ይብቃን። ሰላም።